ትሰማኛለህ? አንተ ጀግና ትጫወታለህ እንጂ ጀግናውን አታውቅም። ጀግና የሆነ ሰው ነው እንጂ አይተህ የምታውቀው። ትሰማኛለህ? ሰሪ ቦቅቧቃ ነህ። ዝም በይ ብዬሽ ነበር። አቤት ካለ ትሁት ቁጭ በይና እናውራ። ቆይ ለምንድን ነው እውነቱን ያልተናገርሽው? ግን እኮ እውነታው እሱ አይደለም። እህትሽ አልታገተችም። ከቤትም ቢሆን ያስወጣውሽ እኔ ነኝ እንጂ ተመስገን አይደለም። ካሌብ እናንተ በእኔ ምክንያት እንድትጣሉ አልፈልግም። ከቤት ደግሞ ያስወጣውሽ እኔ ነኝ አይደለም? ምን አልክ አንተ? አባዬ ምንድን ነው ያልከው? አንተ ነህ ልጄን ከቤት አስወጥተህ ልጅ ቤት ሰጣት? አባዬ ቆይ ተረጋጋ፣ ላስረዳ። አልረጋጋም። አንተ ባለቤት መሆንን ነው ከዚህ ቤት ያስወጣህ? በላውን ውጣ። ምን? በላውን ውጣ። ውጣ አልኩህ እኮ። አባዬ አንቺ ዝም በይ። አንተ ወደዚህ ቤት ተመልሰህ ስለማትመጣ ልብስህን ይዘህ ውጣ። ካሌብ ከልክ ያለፈ ንዴቱና ራሱ መቆጣጠር አለመቻሉ ትልቅ ችግር ውስጥ ነው የከተተው። መንገድ ላይ ቲናን አግኝቶ የነገረችውን ወሬ ሰምቶ ነው ትሁትን ከቤት ልብሷን ይዛ እንድትወጣ ነግሮ ያባረራት። በሰዓቱ ትሁት ልታስረዳው ብትሞክርም ግን ሊያዳምጣት ፈቃደኛ አልነበረም። በሰማው ነገር ስለተበሳጨ ራሱን መቆጣጠር ፈጽሞ አልቻለም ነበር። ቲና የመጀመሪያ ጥይቷን የተኮሰችው እሱም ኢላማውን የመታላት ይመስላል። እቅዷ አንድና አንድ ትሁትን ከቤት ማስወጣት ነበር። ያም ተሳክቶላታል። በዚህ ብቻ አላቆመችም። ካሌብ ትሁትን ከዛ ቤት መንቅሮ እንደሚያስወጣት እርግጠኛ ስለነበረች ተመስገንን ሰፈራቸው ድረስ ይዛው ሄዳ ትሁት ልብሷን ይዛ እንደምትወጣም ነግረው መጠባበቅ ይጀምራሉ። ተመስገን ትሁት ከዛ ቤት ስትወጣ ለማየት ጓጉቶ ቋምጦ ነበር ሲጠብቃት የነበረው። ምክንያቱም አዲስ አበባ ውስጥ ወዴትም የምትሄድበት ቦታ እንደሌላት ጠንቅቆ ስለሚያውቅ እዛው ቆመው እሷን እየተጠባበቁ ባሉበት አባዬና ዳኒ ተያይዘው ወደ ቤት እየመጡ ባሉበት ሰፈራቸው መግቢያ ጋር ቆመው ይመለከታቸዋል። አባዬም ደንግጠው እነዚህማ የሆነ ነገር ለማድረግ ነው እዚህ የመጡት፣ ተመልከታቸው፣ ትኩረት አድርገው ነው እየተጠባበቁ ያሉት፣ ምን እንደሚፈጠር እዚህ ሆነን ብንከታተል ይሻላል ብሎ ሲለው ዳኒም በሐሳቡ ተስማምቶ እዛው ይቆሙና የሆነውን መከታተል ይጀምራሉ። ብዙም ሳይቆይ ትሁት ጓዟን በሙሉ ጠቅልላ ከቤት ትወጣለች። ትሁት እቃዋን ይዛ ስትወጣ ስላዩ ደስ ብሏቸው ልክ አጠገባቸው እንደደረሰችም ተመስገን ቀጥሎ ትሁቴ ወጣሽ አይደለ? ተጠቅመው ሲበቃቸው ከቤት አስወጡሽ፣ ነግሬሽ ነበር እኮ እነሱን መተማመን አልነበረብሽም ብሎ ሲላት ትሁትም ተናዳ ምን አገባህ ብላ ትለዋለች። እሱም ያገባኛል እንጂ ያንቺ ጉዳት ይመለከተኛል ታውቂያለሽ አይደለ ብሎ ሲላት ትሁትም አሁን ዞር በልልኝ ልሂድበት ብላ ትጮህበታለች። ተመስገንም ተይ ትሁቴ ይመስለኛል በዚህ ሰዓት የምትሄጂበት ቦታ የለም ተሳሳትኩ ብሎ ይጠይቃታል። ትሁትም ቆፍጠን ብላ ይኸውልህ ተመስገን ሰው ጠፍቶ ብቻዬን ብሆን እንኳን ወደ አንተ ልመጣ አልችልም ጫፌን እንዳትነካኝ ብላ ትለዋለች። ተመስገን ግን አልፈው እንድትሄድ ፍቃደኛ አልነበረም። እጇን ጥፍንግ አድርጎ ይዞ ያለኔ መሄጃ አትሽ እንድትከራተችብኝ አልፈልግም ትሁቴ አውቃለሁ አንቺ ከድሮም ፈልገሽኝ አታቂ እኔ ነኝ ከድሮም የምፈልግሽ ይኸውልሽ እኔ እዚህ ቆሜ የጠበቅኩሽ ይዤሽ ልሄድ ነው አሁን አታናጂኝ ትሁቴ በጸባይ ሳታስቸግሪኝ እንሂድ ብሎ ሲላት ትሁትም ተናዳ ትሆኝ በቃ አልፈልግም ልሂድበት ብላ መታገል ትጀምራለች። ዳኒና አባዬም አሁን ድረስ ተደብቀው ነገሩን ሲመለከቱ ነበር። ዳኒም ዝም ብለን መመልከት የለብንም ሄደን ልካቸውን ለምን አንሰጣቸውም ብሎ ሲለው አባዬም ቆይ ዳኒ እንደዛ አይደለም ተረጋጋ እዛ ሄደን ረጋ ብለን ነው የምናዋራቸው ይለውና ተስማምተው ወደ እነሱ ጋር ያመራሉ። ተመስገንም አጠገባቸው ሲደርሱ ያስተውላቸውና እነዚህ ደግሞ ከየት አባታቸው ነው የሚመጡት ይሉና ትሁትን እጅ ይዞ ወደ ኋላ ይጠጋል። አባዬም ስማ እኛ ወጥተን ብንጥላት እንኳን አንተ ተቀባይዋ ልትሆን አትችልም አሁን በፍጥነት ልቀቃት ብሎ ይጮህበታል። ተመስገንም ቆፍጠን ብሎ አለቃትም ይልና ወደ ትሁት ጋርም ዞር ብሎ ይኸውልሽ አሁን እኔ ወደምልሽ ቦታ በጸባይ ትሄጃለሽ ብሎ ሲላት አባዬም ባትሄድ ምን ልታደርግ ነው አሁን በፍጥነት ልቀቃት ብለው ይሉታል። ተመስገንም ኪስ ውስጥ የያዘውን ስለት ይዞ ወደ ትሁት አንገት ያደርገውና ትሰሙኛላችሁ ካላችሁበት አንድ እርምጃ ወደፊት ብትጠጉ አንገቷን ቆርጬ ነው መጥልላችሁ እንዳትሞት ከፈለጋችሁ አሁኑኑ ከኔ ራቁ ብሎ ሲላቸው አባዬና ዳኒም ወደ ኋላ ይሸሻሉ። ተመስገንም የነሱን መራቅ አይቶ የትሁትን ቦርሳ ለማንሳት ወደ መሬት ዝቅ ሲል ትሁት በጠንካራው ክርኗ ብልቱ ላይ ትመጣዋለች። አባዬም ፈጠን ብለው አገጩን በጠንካራ ቦክስ ሲያናጉለት ስለቱ ከእጁ ይወድቃል። ስለቱንም በፍጥነት አባዬ ሲያነሱት ተመስገን በፍርሃት ፈርጥጦ ይሮጣል። ዳኒም ትሁትን ያረጋጋትና ወደ ውስጥ ይዘዋት ይገባሉ። ቤት ውስጥ እንደደረሱም ዳኒ አስቸኳይ ስራ እንዳለበትና ቶሎ መሄድ እንዳለበት ነግሯቸው ይወጣል። አባዬም በቁጣ ወደ ትሁት ዞረው
ሰምኛለሽ፣ በዚህ ስራሽ ከመናደዴ በፊት ይህን ለማድረግሽ አሳማኝ ምክንያት ካለሽ ልረዳሽ ንገሪኝ ብሎ ሲላት ትሁትም አባዬ ተመስገን እህቴን ይዟታል፣ በሷን ያስፈራራኝ፣ ከዛ ቤት ካልወጣሽ በህይወት አታገኛትም አለኝ፣ ለማንም ሳትናገሪ ውጪ ብሎ ስላለኝ ነው ሹልክ ብዬ ወጣሁት፣ ካሌብም ለራሱ አላየኝም ብላ የውሸት ታሪኳን ፈጥራ ትናገራለች። አባዬም የኔ ልጅ ጭንቀትሽ እኮ ይገባኛል፣ ያንቺ ብቻ ችግር እኮ አይደለም የሁላችንም ህመም ነው፣ እባክሽ እኔ አባትሽ ነኝ፣ ብቻሽን እንደሆንሽ አታስቢ፣ ምንም ነገር ውስጥ ብትገቢ እንደማልተወሽ ወቂ፣ ደግሞ እህትሽን እናስመልሳታለን፣ ይሄ ቃሌ ነው ብሎ ሲላት ደስ ብሏት እግሩ ላይ ትደፋና አመሰግናለሁ አባዬ ብላው ስቅስቅ እያለች ታለቅሳለች። አባዬም ከእግሩ ላይ አስነስቶ ሶፋው ላይ ያስቀምጣትና ደክሞኛል በቃ አሁን ትንሽ አረፍ ልበል ብሏቸው ይሄዳል። ትሁትም እሱን ተከትላ ወደ ማዕድ ቤቷ ትሄዳለች። በዛ ሰዓት ቲና በጣም ተናዳ ካፌ ውስጥ ቁጭ ብላ ባለችበት ዳኒ ይመጣል። እሷም ቀጥላ አንተ ቆይ ምንድነው ያደረከው? አሳልፈህ ነው አይደል የሰጠኸኝ ብላ ትለዋለች። ዳኒም እኔ ምንም ያደረኩት ነገር የለም፣ ራሳችሁን አሳልፋችሁ የሰጣችሁት። ቆይ እንዴት ሰው የሰው በር ላይ ይቆማል? እኔ እኮ በዛ ሰዓት ከአባዬ ጎን ከመቆም ውጪ ምንም አማራጭ አልነበረኝም ብሎ ሲላት ቲናም እኔ ሁኔታ ምንም ደስ አላለኝም። ቆይ አንተ ግን ከማን ጎን ነህ? እኔ ስመለከት ጎራ እየመረጥክ አይደለም፣ በሁለት ቢላ ከተፋ ነው ያዝከው ብላ ትለዋለች። ዳኒም ይኸውልሽ ቲና እኔ ካንቺ ጎን ነኝ፣ ግን ዛሬ ምንም ማድረግ ስላልቻልኩኝ ነው ካንቺ ጎን እንዳልሆንኩኝ ያስመሰልኩት። ቢያንስ እኮ ከነሱ አንድ መረጃ የሚያቀብል ሰው ያስፈልጋል ብሎ ሲላት ቲናም በጥርጣሬ እየተመለከተችው በውስጧ አንድ ነገር ማብሰልሰል ትጀምራለች። ዳኒ አንተን ማመን በጣም ከባድ ነገር ነው ብላ ትላለች። ዳኒም የሷን መልስ እየተጠባበቀ እሱም በውስጡ ማብሰልሰል ይጀምራል። መቼም ቢሆን ካንቺ ጎን አልቆምም፣ አሁንም ለትሁት ስል ነው አጠገብሽ የተቀመጥኩት፣ ብቻ መጨረሻሽ ሩቅ እንደማይሆን ተስፋ አደርጋለሁ ብሎ ይላል በውስጡ። ቲናም ከሐሳቧ ተባነንና ከዚህ በኋላ ከነሱ ጋር ልታየው እንደማትፈልግ አስጠንቅቃ ትነግረዋለች። ፈጠን ብላም ተነስታ ትወጣለች። ቀጥታ ሄደችው ተመስገን ወደ ቀጠረችበት ቦታ ነበር። ቀድማ ነበር የደረሰችው። ተመስገንም ብዙም ሳይቆይ ይመጣና ቲና አሁን ጊዜ የለኝም፣ ለምን እንደፈለግሽኝ ብቻ ንገሪኝ ብሎ ሲቆጣት ቲናም እንዴ ለምንድን ነው የምትቆጣው ስትለው ተመስገንም በድጋሚ ትሰሚኛለሽ፣ አሁን ለምን እንደፈለግሽኝ ብቻ ተናገሪ፣ ቆሜ አንቺን የማውራት ፍላጎት የለኝም ብሎ ሲላት ቲናም ተመስገንን የሚያበሳጨውን ንግግር ትናገራለች። ትሰማለህ፣ ይበቃሃል፣ አሁን አጉል ጀግና ትጫወትብኝ፣ ጀግና ነኝ ትላለህ እንጂ ሆነ አታውቅም፣ አንተ ማለት ፈሪ ቦቅባቃ ነህ ብላ ስትለው በንዴት ራሱን መቆጣጠር አቅቶት አንገቷን በእጆቹ አንቆ ያንጠለጥላታል። በዛኑ ሰዓት ካሌብ ትሁትን ሊያወራት እንደሚፈልግ ነግሯት አጠገቡ አስቀምጧት ማውራት ይጀምራሉ። ካሌብም ቆይ እውነቱን ለምን ደበቅሽ ብሎ ሲላት ትሁትም እኔ እንዳትጣሉ ብዬ ነው ብላ ትመልስላታለች። ካሌብም ቀጥሎ ግን መደበቅም ሆነ መዋሸት አልነበረብሽም፣ እህትሽ አልታገተችም፣ ከቤትም ቢሆን እኔ እንጂ ተመስገን አላስወጣሽም ብሎ ሲላት ሰምቶ ነው አባዬ በንዴት ካሌብን ከቤቱ ያስወጣው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።